ይኸውልሽ አልደርስም እያልኩሽ ወይኔ መጀመሪያ ምን አትነቀ አጠገብ ለምን ደረሽሽ እንዴት ታናሽ እያለ ታላቅ እያለ ታናሽ ያገባል ልጅም ሊወድ ነው ምናምን ብሎ አላልኩኝም ያወራይ ቆይቶ ለከተረኛው ይኸው ምንም አለመችኝ አክበታለሁ ከዚህ በላይ ምን ልክ በቆጮ በክትፎ አጨናንቂያታለሁ ግን ሳላቀው ዞረኝ እያለችኝ እኮ ነው ገተረኛው ብለህ ነው አሮን ብዬ አይደለም በቃ እኔ እንደዛ አስቤ እኮ አይደለም ምን ነው ሲጀመር ትንሽ ስለዚህ የሚያስበው ነገር አለ ስለዚህ እስቲ ለመጀመሪያ ጊዜ ላስበረግገው ፈልጋለሁ ሰላም ውድ ፋሚሊዎች እንዴት ናችሁ ሰላም ናችሁ ወይ በያላችሁበት ሰላማችሁ ብዝት ይበልልኝ ሰሞኑ ጠፋ ብለናል ዛሬ በአዲስ ነገር መተናል ዛሬ ኤፍሬሞን እናጨልለዋለን ብለን እናስባለን ብድር በብድር ይባላል ማለት ነው ግን መጀመሪያ ህያብን ማናገር አለብኝ ሳላናገራት ኤፍሬሞን ፕራንክ ማድረግ አልፈልግም የሷ ተሳትፎ ግዴታ ስለሚያስፈልገኝ ማለት ነው ምክንያቱም ባለፈው እኔ እንደዛ ፕራንክ ተደርጌ በጣም ነው በጣም ብቻ ገርሞኛል ለማንኛውም ዛሬ ግን በአዲስ መንፈስ በአዲስ ንቃስ የሚገርም ቪዲዮ ነው ይዤላችሁ የምመጣው የቪዲዮ ሐሳብ አነግራችሁም ቪዲዮ ላይ ታዩታላችሁ ህያብ ትንሽ ያው ታውቃላችሁ አይደለ በቅርቡ ያው አዲስ ነገር ወደዚች ምድር ለማምጣት የምታስበው ሰው አለ ስለዚህ ወደዚህ ምድር ልጁ ከመምጣቱ በፊት እስቲ አባትየው ምን ይሰማዋል ምንስ ይላል ስለ ልጁ ምንስ ያስባል የሚለውን ነገር ያው እየነገርኳችሁ ነው ግን ባነግራችሁ ደስ ይለኛል ቪዲዮ ላይ ብትመለከቱት ይሻላል ስለዚህ ኤፍሬሞን ጽድት ያለ ፕራንክ ነው መሰራላችሁ እስቲ ምን አይነት ሪአክሽን እንደሚያሳይ ምን አይነት ሪአክሽን ያሳያል አብረን የምናየው ይሆናል ፋሚሊዎቼ ተከታተሉት ቪዲዮ የጸዳ ቪዲዮ ነው የሚሆንላችሁ ወደ ቪዲዮ ሐሳብ እንሄዳለን ተከታተሉት እና ሄፕ እዩ ነስቲ ተፈልገሻል ነይ ወንድሜ ሚስት ነይ ቁጭ በይ አንዴ እዚህ ይችላል ዛሬ ባልየውን መፈተን ፈልጋለሁ ማን ኤፍሬሞን ባልየውን መፈተን ፈልጋለሁ የቪዲዮ ሐሳብ ምን መሰለሽ ወይ ያብሩክ አልቅም አደራ ያን ለምን የምታደርጋትን ፕራንክ እንዳታረገኝ ብቻ ምፈራው እሱን ነው እንደዛ ባይሆንም እስቲ አባትነቱ በምን ይረጋገጣል የሚለውን ነገር ዛሬ መፈተን ፈልጋለሁ መፈተኛ አዎ ትንሽ ስለዚህ የሚያስበው ነገር አለ ስለዚህ እስቲ ለመጀመሪያ ጊዜ ላስበረግገው ፈልጋለሁ ምን መሰለሽ ኤፍሬሞን ፕራንክ እናደርገዋለን እኔና አንቺ ማለት ነው አንቺንም ፕራንክ ላደርግሽ አስቤ ነበር ግን እስቲ እንደው በልጁ ልፈተነው ብያለሁ ምን ትያለሽ ይመቸኛል ባልሽን ማየት ትፈልጋለሽ ባለፈው ፕራንክ ስላደረገ ነው አይደለ ፕራንክ ስላደረገ መመለሻ ነው አረ አንቺንም ፕራንክ እንደው ማድረግ ፈልጌ ነበር ግን አንተ ፕራንክ ለኛ እንደርስም ሆነት አስበለው ራሳ አናቅም አንተ ለምን ልታሳብዳት ነው በዚህ ፕራንክ አው እሱ ልክ ነሽ ግን ከማበዱ ትንሽ ያው ተቆጥበናለውን አንቺም እኮ ጨምረሽ ነው ባለፈው ፕራንክ ያደረግሽ እሱ ማገባኝ ግን ዛሬ ግን እኔ ኤፍሬሙን መፈተን ፈልጋለሁ በማን ነው የምመጣበት በምንድነው የምትመጣበት አትይኝ ገምጪ እስቲ በምን ሊሆን ይችላል በልጁ ነው የምመጣበት አትሉ ስለዚህ በልጁ ነው የምመጣበት ኤፍሬሙን ሪአክሽን ምን ይመስላል እስቲ ስለ ልጁ ምን ያስባል እንዴት ነው የሚሆነው እንዴት ነው የሚፈረጠረጠው የሚለውን አብረን ምን መለከተው ይሆናል ስለዚህ የቪዲዮ ሐሳብ ምን መሰለሽ ትወድቂያለሽ አንቺ ወይኔ ጉዲ እኔ ይዤሽ ምን መሰለሽ መጀመሪያ ኤፍሬሞ ተኝቶ ነው ያለው አይደል አልተነሳም እየነካካ ነው አላየሽ በቃ ትወድቂያለሽ አንቺ እሺ እና የምትወድቂው በኔ ስህተት ነው እንዴት ገፍትርሽ ወዮ ጉዲ ደስ ይላል ገፍትርሽ ነው የምትወድቂው ማለት ነው እሺ እና
የገፈተርኩሽ ለምን መሰለሽ? እንዴት ይቀርመኛል ወንድም ምን አይነሳም ታላቅ እያለ ታናሽ እንዴት ይቀርባል? ወይ ጉዴ ልጅ እና ይገለኛል። እርግጠኛ ነኝ ጨማምቆ እንደሚያሰጣኝ። ግን ይሄንን አምኜበት ነው እናንተ ዘና ፈታ ትሉበታላችሁ ብዬ ነው እንደዚህ አይነት ቪዲዮ መሰራላችሁ። እንዴት ነው የምለው? እሺ በቃ ይኸውልሽ እንደዚህ ትወርቂያለሽ። ከፈለግሽ እግርሽ እንዲሰቅለሽ በቃ እግርሽን እንዲሰቅያለሽ ወይኔ ብሩኬ ገፈተረኝ ወይኔ ነው የምትይው ማለት ነው። የዛኔ ትመጫለሽ። ለምን ገፈተርከላት ብሎ ነው የሚጀምረኝ። ገፈተረኝ ነው የምትይው። በቃ ብሩኬ ገፈተረኝ፣ እሺ ገፈተረኝ ነው የምትይው። የዛኔ ወንድሜ ምን አይነት ሪአክሽን እንደሚያሳይ አብረን እናየዋለን። የቪዲዮ ተፍታቱበታላችሁ፣ ዘና ትሉበታላችሁ። እያማትሽ እኮ አይደለም እየወለድሽ አይደለም ወርቀሻል። በቃ ልጁ እንደ መውረድ ምናምን እየሆነብሽ ነው። እንደዚህ አይነት ሪአክሽን ነው የምታሳዩ። ስለዚህ ወደ ቪዲዮ እኔም ይቅር ይበለኝ፣ ግን ያው ፋሚሊ ትንሽ ፈታ ዘና ማለት ይፈልጋል። እኔ እኮ አውቄ አይደለም ማርያም፣ እኔ አውቄ አይደለም። መጀመሪያም እየነገርኩሽ እኮ ነው እኔ አጠገብሽ አልደርስም እያልኩሽ። ወይኔ መጀመሪያም እኔ አትነቀ አጠገብሽ ለምን ደረሽ? እሺ እኔ መጀመሪያ እኔ ጋር መድረስ አልነበረብሽም እኮ። ደግሞ ምን ይፈጠራል እያላሰብኩኝም። እሺ ምን ማድረግ አለብኝ? እኔ አውቄ እኮ አይደለም የገፈተርኩሽ አይደል እንዴ? እየታጠብኩኝ ከኋላ የመጣች ሳላውቃት ገፈተርኳት ማለት ነው። ወደቀች። አሁን ብዬ አይደለም በቃ እኔ እንደዛ አስቤ እኮ አይደለም። ምንሽ ነው እግሬ መጀመሪያ ፍሬሞን ብሎ ነው የገፈተረኝ። መጀመሪያ ሸኝ ወድቅ ያለው እዛ ቧንቧው ጋር ምንድን ነው ምን ይጠበስ ማለት ነው? እሺ መጀመሪያ ሸቶ ንግግሩን ተወው። ውይ እኔ ሳላውቅ ነው የምሬን ነው የገፈተርኳት። ሳላውቅ አይደለም ፍሬም። እንዴት ነው መጀመሪያ እያወራኝ ነበረ ገፈተርኳት ሳላውቅ። ምንም መፈጠር እኔ ምን እንደተፈጠረ ምን አርጎሽ ነው? እንዴት ታናሽ እያለ ታላቅ እያለ ታናሽ ያገባል ልጅም ሊወልድ ነው ምናምን ብሎ አላልኩኝም። እያወራኝ ቆይቶ ነው የገፈተረኝ ነው ብሎ ምን አለ ተናግሯል። እኔ አላልኩኝም እንደዛ። ወይኔ ግሬ አርከፍክፈው ደጋግመህ ሙለድ ነው ያገባኝ። ግን እየታጠብኩ እንደዛ ብሎኛል። እየቀለድሽብኝ ነው ወይስ ምንድን ነው? እየቀለድኩ አይደለም፣ አውቄ ነው እንደሚመስል። ወንድምህ ነው ጥፋተኛው። የኔ ጥፋት ነው? ነሽ እንዴ? ሆስፒታል እንዴ? መጀመሪያ ሆስፒታል አይደለም የሚፈታው እና ብዬም ነው የሚሉም እንዴ? ልጅስጥሽኝ አውቄ እኮ አይደለም ያባውቄ ነው። አንተ መጀመሪያ የኔን ሀሳብ ስማ። የኔን ሀሳብ ስማ። ያረከት ምንድነው ያረከት? እየታጠብኩኝ ነበረች። መጀመሪያ የኔንም ስማ። እየታጠብኩኝ ነበር፣ ከኋላ ነበረች። አጋጣሚ እንደዚህ ስሶር ማለት ነው አንሸራተታትና ወደቀች። አጋጣሚ አይደል እንዴ? አጋጣሚ አይደለም። ምን ብለህ ነው እኮ ብሩክ የገፈተርከኝ? ወይኔ ቡራ! ኧረ አጋጣሚ ነው በእናትሽ፣ ያባ አጋጣሚ ነው። እሺ ይሄው ምንም አልሆነችም። ይሄ እኮ ትንሽ ነገር ነው። እንደዚህ አይደለም የሚታየው። እንደዚህ ሳብ አድርገው፣ እንደዚህ ሳብ አድርገው ንቀደው። ይኸውልህ እንደዚህ ለእግሯ አሪፍ ነው። ሳበው እግሯ አልሳብከው አትድንም። በቃ እሱ ይሻለኛል። ምንድን ነው ያደረግሽ? በስራ ንገሪኝ። እሺ ይህንን እንደዚህ ሳበው እያለቀሽ ነው። አንቃኔንሽ ለጋት ቡርኬ እሺ፣ ወይ እሻት ሕክምና እንውሰዳት። እሺ ወደ መጀመሪያ ግን እስር ቤት መግባት አለበት። ብሩኬ እስር ቤት መግባት አለበት።
የምሬን እኮ ነው። እሺ ምን ላድርግ? እሺ ምን ላድርግ? ምን ልጁ መጣ። ኧረ ልጁ መጣ መሰለኝ። ወይኔ የምን ልጅ ነው የምትለው? ወይኔ እሺ ምን ቢቢራችን በቃ መራመዳችን። እሺ ምን ላድርግ? አትሰማኝም? የሆነ ነገር ትይፈልጉ። ወደ ራሱ እያመመኝ ነው። ብርሽን ነው ይኸውልህ፣ እያጠብኩኝ ነበር አይደለም? እየታጠብኩኝ ያለ ዞር ብላ እንደዚህ ገፈተርኳት ማለት ነው። ከዛ በኋላ እሷንም እንደዚህ አንስቻት ማለት ነው። ሕክምና እሺ ታው እሺ አይዞሽ እንደዚህ ያለባት አልቻልኳትም። በቃ እሺ እኔ አይዞሽ ባዳ ነው የምታስገቡ። እሺ ነሽ አንዲ ስራውን ከሰራው ባላ ሆስፒታል ይላል። የት አይዞሽ በቃ አይዞሽ በቃ እረፍት አድርጊ። እኔ ጥፋቴ እኮ ነው መጀመሪያ ማጠገቢያ አትረሽ ብዬሽ። ወይኔ በእናትህ አውቆ ነው ብሎ ያደረገው። ሙልኬ ምንድን ነው ያደረጋት? አንተ ልጅቷ ምንድን ነው ያደረጋት? እኔ ምንም አላደረኳትም። መጀመሪያ ይኸውልህ አንተ እኔን መጀመሪያ መስማት አለብህ። ከእሷ አስቀድመህ እኔን ነው መስማት ያለብህ። ምንድን ነው የምሰማት? ታላቄ እኮ ነው። እሷን መንከባከብ እያለብህ ምንድን ነው እኮ ተንከባክቤያታለሁ። ከዚህ በላይ ምን በቆጮ በክትፎ አጨናንቄያታለሁ። ግን ሳላቀው ዞረኝ እያለችኝ እኮ ነው። ሳላቀው እየታጠብኩኝ ከኋላ የመታ ነበረ። ይኸውልህ ሳላቀው የሚያሹ ሰዎች ምናምን የሉም። የሚያሹ ሰዎች ምናምን የሉም እንዴ? አሉ። የምሬ ነው። በጣም ይቅርታሽ። ኧረ ከዚህ በላይ በምን አጨናንቅሽ? እሺ በምን አድርጌ ልንከባከብሽ? ወይኔ ጉራጊ ምን እንደሚሻለኝ እኮ ይግራይ። እሺ አጠገቤ ለምን መጣሽ አንቺ? ዋስጡኝ ነው ዋስጡኝ ተሽሎኛል። ዋስጡኝ ሚጠጣ ነይ ማይ ብራዘር የምሬን ነው የምልሽ። ጉሮሬ ደረቀ በባዶ ሜዳ። ገና ካሁኑ ስለ ልጅሽ ማወቅ ፈልጌ ነበር። ምን አይነት እንክብካቤ ነው ለልጅሽ ያለሽ? ምን አይነት ፍቅር ነው ለልጅህ ያለው የሚለውን ሀሳብ ለማወቅ ስለፈለኩ ነው በልጅ የመጣውብህ። ሶሪ በጣም ይሶሪ። እንደዚህ ትሆናለን ብዬ አላሰብኩም። እግሬ ተሰብሯል። ግን እንችላለን። ትችያለሽ። እግሬ ተሰብሯል። እግሬ ተሰብሯል። አይዞሽ በቃ እግሬ አወለቃችሁ። የምር ደንግጧል። የምር አወለቃችሁ እኮ እግሬ የምር ማወለቃችሁ። አንቺ የምር ነው ወይስ ነው? ምኑ ማለት ምኑ? እሺ በቃ ለልጅህ ያለው ሀሳብ እሷ ማወቅ ስለፈለገች ነው። በዚህ አጋጣሚ እሺ እግሬ የምታሸኝ ቢሆን ኖሮ ሲጀመር አልሰበርም ነበር። ሁሌ በትንሽ በትልቁ የምሰበረው እግሬ ስለማታሸኝ ነው። ተሰብረሻል? አዎ። የቱ ጋር? በቃ በዚህ በኩል ወለቅ ያለው። ወዴት ሄዷል? ወደዛ ሄዷል። ይኸውና እኮ እግርሽ። አዎ። አይ ውስጡ ላይ አጥንቶ ወደዛ ሄዷል። አይ ግን የምር ምርጥ አባት ይወጣል ብራዘር። በቃ አባት ምርጥ አባት ይወጣል። ያሳዘበክ ልጅክ ነው። ካሁኑ ሳይወለድ እንደዚህ ሆንከው ተወልዶ ደግሞ ምን ያህል ፍቅር እንደምትሰጠው በዚህ አውቄያለሁ። ቤተሰቦቼ ይመቻችሁ።